በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የቸርነት ባለቤት ልዑለ ባሕርይ እግዚአብሔር አምላካችን ስሙ ዛሬም ዘወትርም የተመሰገነ ይሁን። ወላዲተ አምላክ እመብርሃን ለስመ አጠራሯ ክብርና ምስጋና ይድረሳት። ቆርበታቸውን ከስጋቸው ገፋቸዋል። ትንቢተ ሚክያስ ምዕራፍ 3 ቁጥር 2 ላይ ያለ ኃይለ ቃል ነው። ነቢየ እግዚአብሔር ይህንን ቃል ለእስራኤል መሪዎች ክፉዎች ያስተላለፈው እግዚአብሔር በነቢዩ ላይ አድሮ የተናገረው ኃይለ ቃል ነው። ይህኛው ቃል የእስራኤል መሪዎች አመፀኞችና ክፉዎች ሰዎችን ሁሉ መከራ የሚያበዙ ትንቢት የሚናገሩትን ሕዝበ እግዚአብሔር የሆኑትን ሕዝበ እግዚአብሔርን የሚጠብቁትን በአጠቃላይ በአምልኮተ እግዚአብሔር የጸኑትን ለሚያሰቃዩና ለሚገርፉ ከጉድጓድ ለሚጥሉ ከባህር ለሚጥሉ ለአራዊት ከሚሰጡ ሰው ሆነው በሰዎች ላይ የሚጨክኑ ሰዎችን ወይንም ለመሪዎች ያስተላለፈው ቃል ነው እና እነዚህ ሰዎች ያደርጉት የነበረ ኃጢአታቸው ብዙ ነው። የእግዚአብሔር ሕዝብ በሆነው ላይ በደጎች ላይ ክፉዎች ነግሰውባቸው ነበረ እና ይህንን ቃል እግዚአብሔር ማስተላለፍ ሲፈልግ ወንጀላቸውን አመፃቸውንና ተንኮላቸውን የኃጢአታቸውን ብዛት ሲገልጽ እግዚአብሔር እንዲህ ይላል። ከቁጥር 1 ጀምሮ እንዲህም አለ፣ የያዕቆብ አለቆችና የእስራኤል ቤት ቅሬቶች ሆይ ይህንን ቃል ስሙ። ፍርድን ታውቁ ዘንድ አይገባችሁምን? መልካሙን ጠልታችኋል፣ ክፉውንም ፈልጋችኋል። ቆርበታቸውንም ከስጋቸው ገፋችኋል፣ ስጋቸውንም ከአጥንታቸው ለያይታችኋል። የሕዝቤን ስጋ በልተዋል ይላል። የሕዝቤን ስጋ በልተዋል፣ ቆርበታቸውንም ገፈዋል ይላል እና ክፉውን ትወዳላችሁ አደረጋችሁ፣ ደጉን ነገር ጠላችሁ፣ የሕዝቤን ስጋ በልታችኋል ማለት ይህ ትርጓሜው ምንድነው? የሕዝቤን ስጋ በልታችኋል ሲል የአንዱን ገንዘብ የአንዱ በልጦታል፣ ወስዶበታል፣ ቀምጦታል፣ ሕዝቡን አስቀይመዋል፣ ክፉ ነገር አድርገዋል፣ ክፉ ነገር ያደረጉ ናቸውና እነዚህ ሰዎች ምን አይገባቸውም? ምሕረት አይገባቸውም። ደግነት ቸርነት የላቸውም። እነሱ ያልሰሩትን ደግነት ከየት ያገኛሉ እያለ ነው እና ቁርበት መግፈፍ ምንድን ነው ካል የአንዱን ገንዘብ አንዱ መውሰድ፣ መቀማት፣ መንጠቅ፣ ያንን ሰው ማሳደድ፣ ማስራብ፣ ማስጠማት፣ ማፈናቀል ነው። ለምን? የእግዚአብሔር ሕዝብ ስለሆነ። የሕዝቤን ስጋ በልታችኋል አይደል? ቆርበታቸውን ከስጋቸው ለይታችኋል፣ አመፅን ወዳችኋል፣ ክፋትን አድርጋችኋል፣ ደግነትን ቸርነትን ግን ምን ብላችኋል? ጠልታችኋል። ደግነትን ጠልታችኋል እና ደግነትን መጥላት ክፋትን መጥላት ሳይሆን ደግነትን ጠልተው ክፋትን የወደዱ በደግነት ቦታ ክፋትን የመረጡ ሰዎች ናቸው። በደግነት ቦታ ክፋትን የመረጡ ሰዎች ናቸው። ቆርበታቸውን ገፋችኋል አለ። ይሄንኛው ትርጓሜ ምንድነው ካል የአንዱን ገንዘብ አንዱ መውሰድ፣ የድሃውን ሀብታሙ መውሰድ፣ የሕዝብን ነገስታቱ መውሰድ፣ መኳንንቱ መውሰድ፣ ሹማምንቱ መውሰድ ነው። ነገር ግን በወንጌል ጊዜ በዘመነ ወንጌል ደግሞ ቆርበታቸውን ገፋቸዋል፣ ከስጋቸው ገፋቸዋል፣ ስጋቸውን ከአጥንታቸው ለይታቸዋል የተባለው በሕገ ወንጌል የተደረገ ነው። ቆርበትን በአካል መግፈፍ ዛሬ እንደምናስታውሰው ቅዱስ ቶማስ ከ12ቱ ሐዋርያት አንዱ ቅዱስ ቶማስ ነው። መድኃኔ ዓለም ክርስቶስ በተነሳ ጊዜ ለሐዋርያት በዝግ ቤት በተገለጸላቸው ጊዜ ቅዱስ ቶማስ የለም ነበረ። ቅዱስ ቶማስ ወገኑ ከሰዱቃውያን ሲሆን ትውልዱ ነገዱ፣ ነገር ግን በዚህ ጊዜ የለም ነበር። ሐዋርያት ስለ ቶማስ ሲመጣ መድኃኔ ዓለም ክርስቶስ ተነሳ፣ ትንሣኤውን አሳየ፣ ገለጠ ብለው ነገሩት። እንዴት ሊሆን ይችላል? እናንተ አየን ብላችሁ ስታስተምሩ እኔ ሰማሁ ብዬ ላስተምር ነውን? አይሆንም፣ ይህ ነገርማ ሊሆን አይችልም አለና ለሐዋርያት መለሰላቸው። ከዚህ በኋላ በሌላኛው በሳምንተኛው እሑድ ክርስቶስ ተገለጸና ምን አለ? ጌታዬ ሆይ ክርስቶስ ተገለጸና ና ዳስ ሳያዩ የሚያምኑ ብፁዓን ናቸው፣ አንተ ግን ሳላይ አላምንም ብለሃልና ና ዳስ። የዚህ ጊዜ ቅዱስ ቶማስ እጁን ወደ ተወጋ ጎኑ ላከ። ወደ ማን? ወደ መድኃኔ ዓለም ክርስቶስ ወደ ተወጋ ጎኑ ሲልክ እጁን የዚህን ጊዜ የክርስቶስ ጎኑ የተወጋ ጎኑ የቅዱስ ቶማስን እጅ አቃጠለው፣ ዋህ ያለ ፈወሰው። ጌታዬ እንደሆን ካመኑ አወቁ ተረዳው አለ። ከዚህ በኋላ ምን አደረገ? እንደውም ሊቃውንቱ ይህንን ሲያመሰጥሩ ምን ያሉ? ሐዋርያት አዩት፣
ተረዱት፣ ማመኑበት። ቅዱስ ቶማስ ደግሞ የተወጋ ጎኑን ዳሰሰ። የዚህ ጊዜ አምላክነቱንም ገለጸለት። መቃብር ሳይከፍት መውጣት አምላክነቱ ነው። በዝግ ቤት መግባትም አምላክነቱ ነው። በድንግልና ተጸንሶ በድንግልና መወለዱም አምላክነቱን የሚገልጽ ነው። ይህም ደግሞ አልበቃዋልና ለቅዱስ ቶማስ ምን አደረገ? አምላክነቱን ለመግለጽ ሳያዩ የሚያምኑ ብፁዓን ናቸው የሚለውን ትምህርትም ለመግለጽ ምን አደረገ? ሐዋርያት ሳያዩ ማመናቸውን ማለት ሳይዳሰሱ ማመናቸውን ነገረው። እስከ ዕለተ ምጽአትም ደግሞ በአካል በዓይነ ሥጋ ሳያዩ የሐዋርያትን ዓይን አድርገው የሚያምኑ እንዳሉ ብፁዓን ናቸው አለው። እሱ ደግሞ ግን ምን አደረገ? ዳሰሰና አምላክነቱን ተረዳ። ይህ ቶማስ አምላክነቱን ከተረዳ በኋላ የክርስቶስን ትምህርቱን ከእግሩ ስር ቁጭ ብሎ ተምሯልና በዛሬው ዕለት ሉኪዮስ ወደሚባለው እንደ ሐዋርያት ዕጣ በዕጣ ተብሎ በእንደኬ በደረሰው ጊዜ በዚያ በሚያስተምርበት ከመኳንንቱ ወገን አንዱ ሉኪዮስ ምን አደረገ? አገኘው። ምን ትችላለህ? ምን ትሰራለህ? አለው። ጌታዬ ሆይ እኔ ሞፈር መጥረብ፣ ድግር መጥረብ፣ ቀንበር መጥረብ እችላለሁ፣ ግንብ መስራት እችላለሁ አለ። ከዚህ በኋላ ይህ ከመኳንንት አንዱ ተደሰተ። እንዲህ ያለ ጥበበኛ አንጥረኛ ሰው ተገኝቶልኝ አገኘሁኝስ እያለ ምን ያስፈልጋል አለው። የሚያስፈልገው መግዣ ገንዘብ እንደሚያስፈልገው ነገረው፣ ሰጠው እና ለማውራት ዝናውን ለመንገር እንዲህ አይነት ሰው አገኘሁ ለማለት የእሱን ዝናና ክብር እንደኔ ያለ ማን አለ እንዲህ ያለ ሰው ያገኛለን እያለ ለማውራት ወጣ። ከዚህ በኋላ ዋለ። ምሽት ላይ ተመለሰ። ሲመለስ ይህ ቶማስ ሐዋርያ ስራውን ሰርቶ አገኘው። ድግሮችን ጠርቧል፣ ቀንበሮችን በስቷል፣ ቀዷል፣ ጠርቧል፣ አለዝቧል፣ ግንቦችንም ሁሉ ሰርቷል። ነገር ግን ያ ሉኪዮስ የሚባለው ሲመለስ እንደጠበቀው ሆኖ አላገኘም ነበረ። ለምን ካል የጠበቀው እሱ ከእንጨት የሚሰሩትን ግዑዛን ነበረ። ቅዱስ ቶማስ ግን ያደረገው ምንድን ነው ካል ያንን የሚበሉት ላጡ፣ የሚጠጡት ላጡት ሰጣቸው፣ መጸወታቸው ገንዘቡን። ደግሞ ግንብ መስራት ደግሞ ምንድን ነው ካል ግንብ የማይናወጽ ነው። ክረምት በጋ ፀሐይ ቢፈራረቅበት የማይፈርስ ነው፣ የጸና ነው፣ ልዩ ስራ ነው። እንደዚህም ሁሉ በዓለት ላይ የተመሰረቱትን ምዕመናንን በትምህርቱ አንጾ ሰርቶ ቆየው። ሚስቱም ደግሞ አምና አገኛት፣ አሳምኖ አገኘው። ለምን? በትምህርት እግዚአብሔርን በማወቅ በክርስቶስ አምላክነት መስካሪ አድርጎ ቆየው። ከዚህ በኋላ እንደጠበቀው አገኘው። የት አለ የሰራኸው? የት አለ የጠረብከው? የት አለ ግንቡስ? የት አለ አለው። ይኸው እነዚህ ናቸው ብሎ ነዳያንን አሳየው፣ ችግረኞችን አሳየው፣ የሰጣቸውን ገንዘቡን፣ ምጽዋትን፣ ቸርነትን ያደረገለትን አሳየው። ሚስቱንም ያመነች በትምህርተ እግዚአብሔር በማይፈርሰው በሰማያዊ ዙፋን ፊት በሚቀርቡበት ጊዜ የጸኑና የእግዚአብሔር ምስክሮች የሆኑ ሰዎችን አሳየው። ከዚህ በኋላ ምን አደረገ? ወሰሐቁ የዚህን ጊዜ አገልጋዮቹን ጠራ። ይህ ክፉ ባሪያ ወደል ባሪያ ሲጫወትብኝ ዋለ፣ ገንዘቤን ጨረሰብኝ፣ እሰራለሁ፣ እጠርባለሁ፣ ግንብ አነጻለሁ ብሎ ሚስቴንም ከሃይማኖት አወጣት። ለምን? አምልኮተ ጣዖት ትፈጽም ስለነበረ። ኑ ችካል ቸክሉ አለና በአራት ማዕዘን አስቸከለ። ከዚያ በኋላ እግሩንም እጁንም አሳሰረ። በሉ ቆዳውን ግፈፉታል። ቆዳውን አስገፈፈ። ይህም አልበቃውም። ቆዳውን አስገፍፎ ምን አደረገው? ልብ በሉ። ቆዳቸውን ከስጋቸው ምን አደረገ? ገፏቸዋል፣ ለይተዋቸዋል አይደል ያለ። ገበያ ለገበያ ዞረ። ቆዳውን አሸከመና በዚያ ቆዳውን አስገፈፈ። ቆዳውን እንደ ማዳበሪያ ስልቻ አድርጎ አሰራና በዚያ ሽልቻ ምን አደረገው? አሸዋ ሞላበት። ያንንስ አሸከመው። ደግሞ ልብ በሉ። የጨካኞች ግፍ መከራው ብዙ ነው። ቁስሉ አልደረቀም፣ በመከራ ነው ያለው። ነገር ግን ረድኤተ እግዚአብሔር መንፈስ ቅዱስ ያጸናው ነበረ። ያ ቁስሉ ደሙ እየተንጠፈጠፈ ደሙ እየወረደ ቆዳውን ገፈፈና ምን አደረገው? አሰፋና ሽልቻውን ምን አደረገው? አሸከመው። ገበያ ለገበያ ማዞረው። ክርስቶስ ለሚባለው ሰባኪ ነኝ የሚል እያለ እንዲዘባበቱበት አደረገ። ነገር ግን በገበያ በሚዞርበት ጊዜ ዓይኑ የጠፋው ልምሾ የሆነው እግሩ የማይሆነው ጽሙሳን የሰለሉትን አጋንንት ያደሩባቸው ሲያገኝ ምን ያደርግ ነበር? ቅዱስ ቶማስ ቆዳውን ይጥንባቸው ነበረ። ከዚህ በኋላ ምን ያደርጋሉ? ይፈወሳሉ፣ ይድናሉ፣ ይነሳሉ። ይህንን ገቢረ ተአምራት እያዩ ምን ያደርጉ ነው? ያምኑ ነበረ።
ቆዳቸውን ገፈፉ አለ። ቆዳቸውን ሲገፈፉ ምን ያደርጉ ነበር? እንግዲህ መንፈስ ቅዱስ ወረደላቸው ብለናል። በትናንትናው ዕለት እሑድ ዕለት በ25 ቀን ስንመማር በዕለተ ትምህርታችን መንፈስ ቅዱስ ወረደላቸው። ፍሩሃን የነበሩ ጥቡዓን ሆኑ፣ ጨካኞች ሆኑ፣ የማይፈሩ መመስከርን የማይፈሩ ሆኑ ብለናልና በመንፈስ ቅዱስ አጋዥነት የበረታ የጠነከረ ነውና መንፈስ ቅዱስ የመላበት ነውና እንዳይፈራ ያደረገው ነውና ምን ያደርግ ነበር? ይፈውስ ነበረ፣ ስራውን ይሰራ ነበረ። ልብ በሉ፣ ቆዳውንም ተገፎ መከራውን እየተቀበለ በዛ ላይ ዝንቦቹ እያደፉበት፣ ፀሐዩም ደግሞ እየተፈራረቀበት፣ ደሙ እየወረደ የስጋው ቁስል ገና ሳይደርቅ ምን ያደርግ ነበረ? ጨካኞች መዘባበቻ ሲያደርጉት እሱ ግን ምን ያደርግ ነበር? ወንጌልን ይሰብክ ነበር። ለምን? ስጋችሁን የሚገሉትን እንወጥሯቸው አትፍሯቸው ተብሏል። ስጋውን የሚገለውን አልፈራም፣ ጨከነ፣ በረታ። ለምን? ለወንጌል እያፍር ምሮ ወንጌሉ ለክርስቶስ ሐዋርያው ቅዱስ ጳውሎስ ወንጌልን ማስተማርን አላፍርም ይላል። ወንጌል ማስተማርን አላፍርም፣ አልፈራም። ስለዚህ አላፈረም፣ አልፈራም። ለምን? ወንጌልን ለማስተማር ሁሉን ነገር አለ፣ አደረገ። ሁሉ ነገር ተፈራረቀበት። ከዚህ በኋላ እንዲህ እያደረገ ፈወሰ፣ ሙታንንም አስነሳ፣ ለምጻሞችንም አነጻ፣ ጎባጦችንም ፈወሰ፣ አቃና፣ ዕውራኖችንም አበራ፣ ልምሾችን እግራቸው እጃቸው የሰለሉትንም ደግሞ ፈወሳቸው፣ ደህና ሆኑ። ለምን? ወዛቲ ትምህርት ትተልኦሙ፣ ይህች ምልክት ይህች ተአምር ትከተላቸዋለች ተብሎና በማርቆስ ወንጌል ምዕራፍ 16 ቁጥር 16 ጀምሮ ክርስቶስ ሙታንን አስነሱ፣ ለምጻሞችንም አንጹ፣ ሕሙማንን ፈውሱ ብሏቸዋል። ደግሞ በማቴዎስ ወንጌል ምዕራፍ 10 ቁጥር 5 ላይም ደግሞ ይህ ምልክት ይህ ተአምር ይከተላቸዋል ተብሏቸውና ሐዋርያው አደረገ። ይህንን አደረገ፣ ወንጌልን ሰበከ። ከዚህ በኋላ ምን አደረገ? ይህን ሲያደርግ ጨካኞች ግን አልበቃቸውም። ይህን መከራ እያደረሱበት፣ ይህን ችግር እያደረሱበት ምን አደረጉ? አልበቃቸው አለ። በዚህ በሰውነቱ ላይ ደግሞ በቁስሉ ላይ ጨው ነሰነሱበት። አያችሁ፣ የጭካኔ ጥግ፣ መከራ፣ ስቃይ፣ እንግልት፣ ጻድቃን እየተገፉ የሚደርሱበት መከራቸው፣ እንግልታቸው፣ የመከራቸው ብዛት ተመልከቱ። የግፈኞችም ደግሞ ግፉን የሚያደርሱበት ጭካኔያቸው። እንዲህ አይነት መከራ አለን እስከ መባል እንደርሳለን፣ እስከ ማለት እንደርሳለን። ለምን? መከራው ብዙ ነው። መከራው ለእያንዳንዱ ሰው እያንዳንዱ ጨካኝ የሚያመጣው በሙሉ ብዙ ነው፣ ብዙ ነው። ስለዚህ ጨው ጨመሩበት። ጨው በሰውነታችን ላይ ስናደርገው በባዶው ላይ ይቆጠቁጣል፣ ያንጣጣል፣ ሰውነትን ያሳክካል። እነሱ ግን ደግሞ ይባስ ብለው በምኑ ላይ ያደረጉበት? በቁስሉ ላይ፣ በቁስሉ ላይ። የዚህን ጊዜ ሰውነቱን ሁሉ በዘበጠው፣ በላው። ነገር ግን ስለ እግዚአብሔር ሲል ሕገ ወንጌልን ይፈጽማልና አልተሳቀቀም መከራውን። አሁንም ወንጌልን መስበክ ቀጠለ። እንዲህ አድርገው ደግሞ ጨውም አልበቃው። እንግዲህ ምን ያደረጉበት? በጎቹን አሰማሩበት። ልብ በሉ እንግዲህ አንድ እንስሳ ወይንም ከብት ወይንም በግ የሆነን ምግብ አልመገብም ሲል ምን ይጨመርበታል? ጨው ይጨመርበታል። ለምን? እየጣፈጠው እንዲበላው እንዲመገበው። እኛም ደግሞ ጨውን ምን እናደርገዋለን? የምግብ ሁሉ ማጣፈጫ ነው። የምግብ ሁሉ ማጣፈጫ ነው። ጨው ከሌለ ሁሉ ነገር አይጣፍጥማ። ጨው ማጣፈጫ ነው፣ እንዲመገቡ ያደርጋል። እና እነዚህ በጎችም እንዲመገቡት ምን አደረገዋል? ጨውን ጨመሩና ምን ያደረጉበት? አሰማሩበት በጎቹን። ከዚያ ያንን ሰውነቱን ሲልሱት ምን አደረገ? ጨው ጨዋላቸው ጋጡፍ። እንዲህ አድርገው ነው መከራ ወንጌልን ሕገ ወንጌልን የፈጸሙ። በወንጌል ስለ ወንጌል መከራን የተቀበሉ ቆዳቸው እየተገፈፈ ጨው እየተነሰነሰባቸው በጎች እየተሰማሩባቸው በጎች ስጋቸውን እየጋጧቸው ነው ሐዋርያት ወንጌልን ያስተማሩት የሰበኩት። መኪናም የለም፣ ብርም የለም፣ ምቾትም የለም። በሐዋርያት ሕይወት ውስጥ የምናነበው የምንማረው የምናስተምረው የምናገኘው ምንድን ነው ስንል ሐዋርያት ገንዘብ የለኝም ካለኝ ግን እሰጥሃለሁ ብለው ሲፈውሱ ነው፣ ፈውስን ሲያደርጉለት ነው የምናየው እንጂ ግንብ ቤት ፎቅ ደርድረው ቪላ ቤት ሲሰሩ ጅብራሷን ጅብራስ ቱ ጅብራስ ስሪ እያሉ ፋይቭ እያሉ ይህን ያህል ግንብ ለእነዚህ ያህል አበረከቱ የሚል ከሐዋርያት አናገኝም። ወርቅ ሰው ብሩር አንቤ የምዘበየሁ መከ ያ ቅዱስ ጴጥሮስ ከቤተ መቅደሱ በራፍ ሆኖ የሚለምናቸውን ወርቅና ብር
የሚለምናቸውን ወርቅና ብር የለኝም ምን ላድርግ ካለኝ ግን እሰጥሃለሁ። ከዚያስ ፈወሰው። ተነስ በጌታችን በኢየሱስ ክርስቶስ ስም ተነስና ሂድ አለው። ተነስቶ ሄደ። ይህ ነበር ገንዘባቸው ለሐዋርያት። የተንሥኡ ወርቀ ወብሩረ፣ ወርቅና ብርን አትያዙ ተባሉ። ሂዱ ወደዚያ ቤትም ግቡ፣ በዚያም በበጎ ከተቀበሏችሁ ሰላማችሁ በዚያ ይሁን። በበጎ ካልተቀበሏችሁ ግን ምን ጫማችሁን የእግራችሁን በእግራችሁ ላይ በጫማችሁ ትቢያ አይኑር አራግባችሁ ውጡ ተባሉ። ሰላማችሁን ይዛችሁ ውጡ እንጂ ወርቅና ብር ሰጥቶ አይደለም። ተውት። ህድግዎ ወመንንዎ ለዚህ ዓለም፣ ይህንን ዓለም ተውት። ህድግዎ ወመንንዎ ናቁት። መተው ብቻ አይደለም መናቅም ጭምር ናቁት። ሁሉም ያልፋል ተብለዋልና ወርቅና ብር የላቸውማ። ስለዚህ ምን አደረጉ? ወርቅና ብር ስለሌላቸው ወርቅና ብር ሲሰጧቸው ምን ያደርጉ ነበር? መተው ያንን ለነዳያን ይመጸውቱ ነበር። ስራቸው ምንድን ነበር ካለ ህዝብ ማዳን ነበር። ፎቅ መጠጣት አልነበረም። ብር መሰብሰብ አልነበረም። ለምን ከተባለ ህገ ወንጌልን ለማስተማር ሲወጡ ሁሉን ትተው ነው እንዳያተከትሉት። ሁሉ አለግና ወተሮናከ ምን ተንቀንረክብ ምን እናገኛለን? ሁሉን ትተን ተከተለናልና ያለንን ትተን ስለተከተልህ ምን እናገኛለን አሉት። እንዲህ ብለው የሚጠይቁናቸው ሐዋርያት ሁሉን የተው ስለ ወንጌል ሲሉ ሁሉን የተው ናቸው። ሰውነታቸውን ሳይቀር ሰውነቱን በገና የተጡበት ጠላት ያገኛታል አለ መድኃኒተ ክርስቶስ። ምን ማለት ነው? በጥምቀት የጠላት መጠመቄ መከራ ለመቀበል ነው። መከራን ለመቀበል ላለመሳቀቅ ነው ብሎ የጠላት በመንግስተ ሰማያት ያገኛታል፣ ነፍሱን ያድናታል። ምን ተረባሁ ሁሉ ዓለም ረባሁ ነፍሶ ሀቡለ ምን ይበቋሁ ለሰብ መድኃኒተ ክርስቶስ። ሰው ዓለምን ሁሉ ቢገዛ ምን ይረባዋል? ምን ይጠቅመዋል አለ። ስለዚህ ምን ይረባል? ምን ይጠቅማል? እግዚአብሔርን ካጡበት። ስለዚህ ምን ሰውነት ቢኖር ምን ያደርጋል አለ ክርስቶስ። እግዚአብሔርን ካላገለገልኩበት አለና ምን አደረገ? ሰውነቱን ለእግዚአብሔር ለሕገ ወንጌል ሰጠ። እሱ ግን እግዚአብሔርን ያዘ። ሰዎቹ ምን አደረጉት? ቆዳውን ገፈፉት፣ ስጋውን ከአጥንቱ ለዩ። እሱ ግን ምን አደረገ? ከእግዚአብሔር ጋር ኖረ። ከዚህ በኋላ በእንደኬ ምን አደረገ? ሰዎቹ ቀበሩት። ደጋግ ሰዎች አግኝተው ቀበሩት። ከዚህ በኋላ ለቅዳሴ ሰዎቹ ሲታመሙ ሰው እንዲህ ያደረገው ሰው መከራ አሁን ያደረሰበት ሰው ምን አደረገ? ልጁ ታመመበት። አምጥተው ከልብሱ ከሞተ በኋላ ከልብሱ መፈውጅ በአንገቱ ያስር ሲያመጡ አጣ። ሲሄዱ ከተቀበረበት አጡ። ከዚህ በኋላስ ደግሞ ከመቃብሩ አፈር በእምነት አመጡ፣ በአንገቱ አድርጎለት ተነሳ። እንዲህ ያለው ተፈወሱ። በአፈር ከቦት በሚኖርበት ቦታም ደግሞ ምን አደረገ? ቅዱስ ቶማስ በዚያ አጽሙ በሚኖርበት በዓመት ይከፈታል። እስከ ዛሬ ድረስ ይህ ሁሉ ይሆናል። በዓመት ይከፈታል። እጁ እንደ ጧፍ ታበራላቸዋለች ለምእመናን። ምእመናን ተባርከው ይወጣሉ። እንዲያውም ከዕለታት አንድ ቀን አንዱ ሊቀበል ስጋው ደሙን ታቀብላቸዋለች እና ሊቀበል ሄዶ ያዛት። እጁን ሄዶ ሲዛት እጁ ተሰወረች፣ ጨለማ ሆነ። በብዙ ጊዜወታ በብዙ ልመና በብዙ ጸሎት ተገለጸችላቸው። ከዚያስ ደግሞ ያ ሰው የቅድሙ ሰው በእጁ በቅዱስ ቶማስ እጅ ቅዱስ ሥጋውን ክቡር ደሙን ተቀበለ። ወዛት ታምር ተልጎ እስከ ተምጻ ድረስ ይህች ምልክት ትከተላቸዋለች ተብሏል። ይህ ተአምር ይደረጋል እስከ ተምጻ እስከ ዛሬ ድረስ ይደረጋል ማለት ነው። እና ምን አደረጉ? ስጋቸውን ገፈፏል። አመፀኞች፣ ክፉዎች ወንጌልን በማስተማራቸው ሕገ ወንጌልን በማስተማራቸው ክርስቲያን በመሆናቸው እስከ ዛሬ ድረስ ይህ ሁሉም ይደረጋል። በአርሲም ስንሄድ ይደረጋል እስከ ዛሬ ድረስ ክርስቲያኖች ክርስቲያን መሆናቸው ወንጀል ሆኖባቸው ምን ይደረጋል? ስጋቸው ይገፈፋል። ስጋ አንገታቸው ይቆረጣል። እስከ ዛሬ ድረስ ይሄ ይሆናል። ቆዳቸው ይገፈፋል። ስጋቸው ከአጥንታቸው ይለያል። እንዲያውም ነቢዩ እግዚአብሔር ሕዝቅኤል ምን ይላል? ይህንን እስከ 7 ዓመት ድረስ ይላል። የጎግ ማጎግን 7ቱን መንፈቅ በተናገረበት 3 ዓመት ከመንፈቁን በተናገረበት እሳት አይፈልጉም። ወደ ጫካም ወርደው ምን አያመጡም? እንጨት አያመጡም። እሳትን ደግሞ አያቀጣጥሉም። በመሳሪያቸው እሳትን ያቀጣጥላሉ። እስከ 7 ዓመት ድረስ መከራውን ያደርጉባቸዋል። እስከ 7 ዓመት ድረስ ብሎ ይናገራል። ለምን? እሳት ለማምጣት አይሄዱም። እሳትን ፍለጋ አይሄዱም። ታዲያ ለምንድን ነው? ምን ፍለጋ ነው የሚሄዱ ካልነው በያዙት በመሳሪያቸው እሳትን ያዘንባሉ ይላል። ስለዚህ
ቤተ ክርስቲያን እሳት የሚዘንብባት ጊዜ ብትሆን ይህ ዘመናት በቤተ ክርስቲያን ላይ እሳት ይዘንባል። በምዕመናን አንገት ላይ ሰይፍ ይዘንባል። በምዕመናን ንብረት ላይ ዝርፊያ፣ ቅሚያ ይወርዳል፣ ይዘረፋል። ምዕመናን ይሳደዳሉ፣ የሚበሉት ያጣሉ፣ ስጋቸው ለአራዊት ይሆናል። አሁንም በዚህ ዘመን በዚህ ሰዓት በዚህ ጊዜ በዚህ ዕለት ይህ ሁሉ ይፈጸማል። ይቃጠላሉ፣ ምዕመናን ስጋቸው ይቃጠላል እንደ እንጨት። ወደ በረሃ አይወርዱም። እንጨት ለማውጣት ማለት እኮ ይሄ ነው። የምዕመናን አጥንት ያቃጥላሉ፣ ስጋቸውን ያቃጥላሉ፣ ቤተ ክርስቲያንንም ያቃጥላሉ። መች በረሃ ይሄዳሉ? ምዕመናን ሰፈር መጥተው ንብረታቸውን ያቃጥላሉ፣ ይዘርፋሉ። ያንሳን ነቢየ እግዚአብሔር የሚክያስ እኮ ይሄ ነው። ምዕራፍ 3 ቁጥር 2 ላይ ስጋቸውን ከአጥንታቸው ለይተዋል አይደል ያለ። አያችሁ፣ ይህን ቃል ስሙ። ፍርድን ታውቁ ዘንድ አይገባችሁምን ይላል። እናንተ በሹመት ላይ የተቀመጣችሁ፣ በመንበሩ ላይ ያላችሁ፣ በተሽከርካሪ ወንበር ላይ የተቀመጣችሁ ጳጳሳቱም፣ መምህራኑ፣ ነገስታቱም፣ ሹማምንቱም፣ መኳንንቱም ይህንን ስሙ። ፍርድን ታውቁ ዘንድ አይገባችሁምን? በእውነት ፍርድን ታውቁ ዘንድ አይገባችሁምን? መልካሙን ጠልታችኋል፣ ክፉውንም ፈልጋችኋል። መልካሙን ጠልታችኋል፣ ክፉውንም ፈልጋችኋል። ለምን መልካሙን ትጠላላችሁ? ለምን በሰላም የሚኖረውን ሕዝብ ለምን ክፉን ታደርጉበታላችሁ? መልካሙን ፍርድን ታውቁ ዘንድ አይገባችሁም? በሰላም በቤቱ የተቀመጠውን በሰላም አምልኮቱን የሚፈጽመውን ከቤተ ክርስቲያን እስከ ቤቱ ድረስ ሄዳችሁ ለምን ክፉ ታደርጋላችሁ? ለምን ፍርድን ታውቁ ዘንድ አይገባችሁም? ይህን ስሙ፣ ይህን ስሙ። የእግዚአብሔር ቃል ነው። ይህን ስሙ። ደግሜ እናገራለሁ። ይህን ስሙ። ፍርድን ታውቁ ዘንድ አይገባችሁምን? መልካሙን ጠልታችኋል፣ ክፉውን ፈልጋችኋል። በቤተ ክርስቲያን ላይ በአርሲም የሚደረገውን መልካሙን ሰላምን ጠልታችሁ ክፉ የሚደረገውን ወዳችሁ ዝም የምትሉ ከታች እስከ ላይ ያላችሁ የቤተ ክህነቱ መዋቅር ስሙ። ፍርድን ታውቁ ዘንድ አይገባችሁምን? መልካሙን ጠልታችኋል፣ ክፉንም ፈልጋችኋል። ቁርበታቸውንም ከስጋችሁ ገፋችኋል። አመፀኞች እናንተ ክርስቲያኖችን የምታሳድዱ፣ ክርስቲያኖችን የምትበረብሩ፣ የምትዘርፉ፣ የክርስቲያኖችን ቤት የምታቃጥሉ፣ ቤተክርስቲያን የምታቃጥሉ፣ ሀብት ንብረት ለቃችሁ ውጡ ብላችሁ ለረሃብ ለችግር የምታጋልጡ፣ የምትገሉ፣ ስጋ የምታቃጥሉ እናንተ ከስጋቸው ቁርበታቸውን ከስጋቸው ገፋችኋል፣ ከስጋቸው ገፋችኋል። ስጋቸውንም ከአጥንታቸው ለያይታችኋል። የሕዝቤን ስጋ በልተዋል። የሕዝቤን ስጋ በልተዋል። ይህ በጊዜው አሁን እየተፈጸመ ነው። አታሳዱን፣ አትግደሉን። በአርሲ ላይ የሚደረገው መከራ ይብቃ።